ቆም በል። በዙሪያ ያለውን ዓለም ተመልከት። ትልቁ የጦርነት ስፍራ የት ይመስልሃል? ሜዳው አይደለም፣ ግንባሩ አይደለም። አዎ ትልቁ የጦርነት ስፍራ አእምሮህ ነው። እዚያ ውስጥ ነው ጥርጣሬዎች፣ ፍርሃቶች እና ስንፍና የሚዋጉ። ነገር ግን አስታውስ፣ በዚያ ጦርነት ውስጥ ያለው ትልቁ ድል ሌላን ማሸነፍ ሳይሆን ራስን ማሸነፍ ነው። በዝምታ አሸንፍ፣ አትጩህ። ያንተን እቅድ፣ ያንተን ትጋት፣ ያንተን እንቅልፍ የማጣት ሰዓት ማንም እንዲያውቅ አትፈልግ። ተዋቸው። አሁን የወደክ መስሎ እንዲሰማቸው በቃ ደካማ መስለህ ተቀመጥ። ግን አንተ ከመሬት ተነስተህ ስትወጣ ያኔ ነው ሁሉም ነገር የሚገለባበጠው። እያንዳንዱ ሰከንድ፣ እያንዳንዱ ቃል፣ እያንዳንዱ ንቀት ያኔ ይሰማቸዋል።